በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ ያያሉ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የመስቀል ስር የቃል ኪዳን ልጆች እንዴት ናችሁ? በመላ ዓለም ላይ የምትገኙ ኦርቶዶክስ ተዋሕዶ ተከታይ በሙሉ በያላችሁበት ቦታ ሰላም እግዚአብሔር ይብዛላችሁ። በያላችሁበት ቦታ ሰላማችሁ ይብዛ። እኔ ከሁሉ ሰላም ነው። እንኳን አደረሳችሁ። በዕለቱ ታስቦ ተከብሮ የሚዋል ወርሃዊና ዓመታዊ ቅዱሳን ክብረ በዓል እንኳን አደረሳችሁ። እንኳን አብሮ አደረሰን። እንግዲህ ዛሬ መንፈሳዊ ጥያቄ ይዤ ቀርቤያለሁ ማለት ነው። መንፈሳዊ ጥያቄን በኮሜንት መልሱልኝ። ዛሬ ቪዲዮ ላይ በጥያቄ መጥቻለሁ። ቀጣይ ቪዲዮ ደግሞ በመልስ መለሳለሁ። ሁላችሁም ሁላችንም ለበረከት እንሳተፍ። ባጭሩ ያደረጋችሁ ባጭሩ በኮሜንት መልሱልኝ ማለት ነው። ዋናው ማለት ነው። ዝርዝሩ ሲሆን ስለምበዛ ማለት ነው ሜሴጅ። አንደኛ ጥያቄ እመቤታችን ቅድስት ድንግል ማርያምን ለስደት የዳረገ ንጉስ ማን ይባላል? ልደግምላችሁ። አንደኛ ጥያቄ እመቤታችን ቅድስት ድንግል ማርያምን ለስደት የዳረገው ንጉስ ማን ይባላል? ሁለተኛ ጥያቄ ቅዱስ ዳዊት በጠጠር የጣለው ጎልያድ ስንት ክንድ ነው? ሁለተኛ ጥያቄ ቅዱስ ዳዊት በጠጠር የጣለው ጎልያድ ስንት ክንድ ነው? ሶስተኛ ጥያቄ ሰባቱ አጽዋማትን ጥቀስ ነው። ሰባቱን አጽዋማት ጥቀስ ይላል ሶስተኛ። አራተኛ አራቱ ወንጌላውያን እነማን ናቸው? ጥቀሱ። አራተኛ አራቱ ወንጌላውያን እነማን ናቸው? አምስተኛ አምስቱ አዕማደ ምስጢራን ዝርዝሩን ጻፉልኝ ማለት ነው። ኮሜንት ላይ መልሱልኝ ሁላችሁም ለበረከት ማለት ነው። ስድስተኛ እግዚአብሔር አዳምን ሲፈጥረው አዳም የስንት ዓመት እድሜ አድርጎ ነው የፈጠረው ይላል። ስድስተኛ ጥያቄ ነው። አሁንም ልደግምላችሁ። እግዚአብሔር አዳምን ሲፈጥረው አዳም የስንት ዓመት እድሜ አድርጎ ነው እግዚአብሔር የፈጠረው ይላል። ሰባተኛ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ ወደ ዕረፍተ ውኃ ዘንድ ይመራኛል። ሰባተኛ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ ወደ ዕረፍተ ውኃ ዘንድ ይመራኛል። መዝሙረ ዳዊት ላይ ነው የሚገኘው። መዝሙረ ዳዊት ስንት ላይ ነው? ይሄንንም መልሱልኝ። መዝሙረ ዳዊት ስንት እንደሚገኝ ማለት ነው። ስምንተኛ ሰባቱ የጸሎት ግዛት ስምንተኛ ማለት ነው። ዘጠነኛ ዘጠነኛ ሊቃነ መላእክት ሰባቱ ሊቃነ መላእክት እነማን ናቸው? ስማቸውን ጻፉ ማለት ነው። ዘጠነኛ ነው። ሰባቱ ሊቃነ መላእክት ጻፉልኝ። አስረኛ ለእስራኤል የነገሰው ዳዊት ጠላቶቹ በተነሱ ጊዜ በቤተልሔም ምንጭ ውሃ ዘንድ ይጠጣ ዘንድ ወደደ ይላል። ይቅርታ አስረኛ ጥያቄ ተሳስቼ ነው፣ ይቅርታ አድርጉልኝ። አስረኛ ጥያቄ ለእስራኤል የነገሰው ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹ አለቆች ፈጥኖ ተነሱና በጠላቶቹ ከተማ ተዋግተው ሊጠጣ የወደደውን አመጡለት ይላል። ይቅርታ አስረኛ ጥያቄ ይሄ ነው። መጀመሪያ በትክክል አልጠየቅኩም ማለት ነው። ውዳሴ ማርያም ላይ ነው የምናገኘው። አስረኛ ጥያቄ ውዳሴ ማርያም መች ላይ ነው የሚደረሰው? ንገሩኝ ማለት ነው። ውዳሴ ማርያም መች ላይ እንደሚደረስ ንገሩኝ። ያው እንግዲህ እኔ ማውቄ ሳይሆን ያው ለመማር ነው። ምክንያቱም እኔ ያውቄ ሳይሆን በዚህ ጥያቄ ላይ ሌላ መልስ ለምመለሱት ከዛ የማገኘው ይኖራል ብዬ ነው። ምክንያቱም ብዙ ጊዜ እኛ የምናወራ መንፈሳዊ ነገሮችን ብዙ ጊዜ አናወራም። ዓለማዊ ነገሮች ስለ ዘረኝነት ስለማይሆን ነገር እያወራን ጊዜያችን እያበላሽን ነው ያለነው። ስለዚህ
ሁላችንም መንፈሳዊ ትምህርት እየተማርን ነው። አንዱ ካወቀ ከአንዱ እየጠየቀ መማማር አለበት ማለት ነው። ስለዚህ ሁላችንም መሳተፍ አለብን። በመንፈሳዊ መንገድ መጓዝ አለብን። ዓለማዊ ነገር ምንም አይጠቅመንም። አሁን በሀገራችን ውስጥ እየተደረገ ኢትዮጵያ ውስጥ እየተደረገ ነገሮች በጣም የሚያስፈሩ ነገሮች ናቸው። ስለዚህ እባካችሁ ሁላችንም በመንፈሳዊነት እየተማማርን ቅዱስ ቃልን እየተማማርን ብንኖር ይሻላል። ምክንያቱም ያው በጣም ያስፈራል በእውነት ስለ ኢትዮጵያ ሀገራችን ማለት ነው። ብዙ ጊዜ ኦንላይን ላይ የሚሰማቸው ማያቸው ነገሮች በጣም የሚያስጠሉ ናቸውና እባካችሁ ሁላችንም በመንፈሳዊ ነገር እንጓዝ። እግዚአብሔር የሚወደውን ነገር እግዚአብሔርን ደስ የሚያሰኘውን ነገር እየሰራን ብንሞት እንኳን ይሻላል። ለምን የምንኖርበት ጊዜ አጭር ስለሆነ መልካም ስራ እየሰራን መልካምን እያደረግን መልካም ነገር እየሰራን እግዚአብሔር በእኛ የሚደሰተውን እያደረግን ብንሞት እንኳን ይሻላል። ለልጆቻችን መልካም ነገር እያስተማርን አሁን ኢትዮጵያ ወዴት ትውልድ ወዴት እየተጓዘች እንደሆነ አላውቅም። እኛ ምን እያስተማርን ነው? ለልጆቻችን ክፉ ነገር እያስተማርን ነው እንዴ? በእውነት እኔ በጣም ይገርመኛል። ክፉ ነገር እያስተማር ልጆቻችን ከኛ እየተማሩ ነገ አሁን ከልጅ ልጆቻችን ምን እንደምሆኑ ለነሱ ምን እንደምገጠም ነገር በጣም ነው የሚከብደኝ ማለት ነው። ስለዚህ ሁላችንም መልካም ነገር እየሰራን መልካም ነገር እያወራን ለልጆቻችን ደግሞ መንፈሳዊ ነገር በእውነት በመንፈሳዊነት ያደጉ ልጆች ማለት ነው ከዚህ ከዘረኝነት ከቋንቋ ከብሔር ከዚህ የማይሆን ነገር ሁሉ ራሳቸውን ይጠብቃሉ። ፈሪሃ እግዚአብሔር ሆኖ ያድጋሉ። ስለዚህ ሁላችንም በምንችለው ቋንቋ በምንችለው መንገድ ልጆቻችን ማስተማር አለብን። ማን ክፉ ነገሩን ኦንላይን ላይ ገብተን በየቴሌቪዥኑ በየሚዲያ የምናየው ነገር በጣም የሚያስፈራ ስለሆነ ሁላችንም ልብ አድርገን እግዚአብሔር ቅዱስ ቃልን እየተማርን ወደ እግዚአብሔር ቤት እየተመለስን ሁላችንም የእግዚአብሔር ቃል ብንማር መልካም ነገር ነው። ያው ኦንላይን ላይ ገብቼ የሚሰማውት ነገሮች ሁሉ በእውነት በጣም ይደብራሉ ማለት ነው። ስለዚህ ሁላችንም ቅዱስ ቃሉን እንማማር፣ ቤት ወደ እግዚአብሔር ቤት እንመለስ። የማይሆን ነገር ምንም አይጠቅምም ሁላችንም እናውቃለን ማለት ነው። ስለዚህ መልሱን መልሱልኝ ለበረከት ማለት ነው። በልዑል እግዚአብሔር ስም ጠይቃቸዋለሁ። ጠይቁትን መልስ በኮሜንት መልሱልኝ። ሁላችሁም ተሳተፉ። አንዱ ካወቀ ለአንዱ እያስተማረ ሁላችንም ያው አውቀን ሁላችንም ቅዱስ አይደለንም። ሁላችንም አውቀን አይደለም ያው ከተወለድን በኋላ ብዙ ነገር ተምረናል። እግዚአብሔር ጸጋውን ጥበቡን እያበዛልን እየተማርን ነው ያለን ማለት ነው። እግዚአብሔር ጥበብ ስፋቱ አይወሰንምና በኦንላይን ራሱ እየተማርን ብዙ ቅዱስ ቃልን እየተማርን ማናቆን ሁሉ እየተማርን በእውነት ለንስሐም እየበቃ ነው። ለምን ብቻ በጣም ይገርማል ስለራሴ ህይወት ሳስበው ማለት ነው። ስለዚህ ሁላችንም ቅዱስ ቃልን እየተማርን ወደ ቤቱ እየተመለስን ወደ እግዚአብሔር ቤት እንጓዝ ማለት ነው። ሁላችሁም ተሳተፉ በእግዚአብሔር ስም እጠይቃችኋለሁ። ሰላማችሁ ይብዛልኝ። አንድ መዝሙር ድንግል አዘክሬ ለልጅሽ አሳስቢ አዘክሬ ለኃጥአን አኮ ለጻድቃን ለኃጥአን አኮ ለጻድቃን ከአንቺ መወለዱን አዘክሬ በቤተልሔም አዘክሬ በጨርቅ መጠቅለሉን አዘክሬ መኝታው ግርግም አዘክሬ ለኃጥአን አኮ ለጻድቃን አዘክሬ ድንግል አዘክሬ ለልጅሽ አሳስቢ አዘክሬ አዘክሬ ድንግል አዘክሬ ለልጅሽ አሳስቢ አዘክሬ ለኃጥአን አኮ ለጻድቃን ለኃጥአን አኮ ለጻድቃን በዚያ በብርድ ወራት አዘክሬ የገበሩለትን አዘክሬ የአድግና የላም አዘክሬ እስትንፋሳቸውን አዘክሬ ለኃጥአን አኮ ለጻድቃን ለኃጥአን አኮ ለጻድቃን
አዘክሬ ድንግል አዘክሬ ለልጅሽ አሳስቢ አዘክሬ አዘክሬ ድንግል አዘክሬ ለልጅሽ አሳስቢ አዘክሬ ለኃጥአን አኮ ለጻድቃን ለኃጥአን አኮ ለጻድቃን